ሰላም ውድ የቁም ነገር ቴክ ቤተሰቦች እንዴት ናቸው? የቁም ነገር ቴክ አዘጋጁ ቁም ነገር አብርሃም ላይ እስከ ዝግጅቱ ፍጻሜ ድረስ እንድትቆዩ አብራችሁ በጣም ጠይቃችኋለሁ። ስለዚህ አሁን እንግዲህ ማሳያችሁ በጣም ለዩቲዩበሮች በጣም አስፈላጊ ከሚባሉ ግብአቶች መካከል አንዱ ነው። ይህም ቴክስት ኦን ፎቶ ይባላል አፕሊኬሽኑ። እሱን ማሳያችሁ ደግሞ ምክንያት አንደኛ ፎቶአችሁ እንዲያምርላችሁ ያደርግላችኋል። እንዲሁም ሁለተኛ ደግሞ የእናንተ ደግሞ በጣም ፎቶአችሁን እንዲያምርና እንደገናም ለዩቲዩብ ስራችሁም እንዲመቻችሁ ያደርግላችኋል። በዛም አድርጋችሁ መጠቀም ትችላላችሁ። አሁን እንግዲህ የማሳያችሁን ትጫናላችሁ ማለት ነው። እስከዚያችን ፍጻሜ ድረስ አብራችሁን ቆዩ። አሁን ይችን በቀስቱ የምታዩትን እንግዲህ ቦታ ይችን ማለት ነው። ይችን ትነኳታላችሁ። ከዛ እንደምትመለከቱት እኔ እንግዲህ አውርጃት ነው። እናንተ ግን እዚች ጋር አፕል ክፈት ከምትለው ላይ ደግሞ ኢንስታል የሚል አለ። እሱን ታደርጋላችሁ። ከጫናችሁ በኋላ ደግሞ ክፈት ወይም ኦፕን ትሉታላችሁ። ከዛ ይከፍትላችኋል። እናንተ ማድረግ ያለባችሁ ፍጠር ነው። ፍጠርን የመጀመሪያውን በሰማያዊ ያለውን ትነኩታላችሁ። ከዛ ቀለሞች የሚለውን ይችን ቀለሞች የምትለውን አሁን በምልክት ማሳያችሁን ይችን ትጫኑታላችሁ። ከዛ የፈለጋችሁትን ቀለም ማማረጥ ትችላላችሁ። እኔ ግን እንዲያምርልኝ የትኛውን ልምረጥ መሰላችሁ? ኦሬንጅ ልምረጥ። ከዛ ጽሁፍ ጨምር ይላል። ጽሁፍ ጨምር ነካውና እዚህ ጋር እንግዲህ የምፈልገውን ጽሁፍ እዚህ ጋር ማስፈር እችላለሁ። ለምሳሌ ለዩቲዩበሮች እንደምትመለከቱት ለዩቲዩበሮች አስፈላጊ ግብአት ብየዋለሁ። እንግዲህ ይህንን አሁን ማድረግ ያለብን ነገር አሁን ቁንፊው ላይ እንገባና የምንፈልገውን ሌተር እናማርጣለን። እኔ እንዲያመቸኝ ይሄ ባድርገው አስፈላጊ ይመስለኛል። ከዛ እዚች ጋር ትረጉትና ቅርጸት ለሚለው ደግሞ ወደ ቀኝ ነው፣ ወደ ግራ ነው፣ ወደ መሀል ነው፣ ወደ ግራ ነው ምናምን የሚለውን ታስተካክላላችሁ። እኔ ግን መሀል የሚለውን እነካውና ከዛ እዚች ጋር ኤግዚት አድርገዋለሁ። ክፍተት ደግሞ በጣም ጥሩ ነው። ለዚህ በጣም አስፈላጊ ነገር ነው ብዬ አምናለሁ። ምክንያቱም አንደኛ ይሄ እንደምትመለከቱት አሰፋዋለሁ፣ አጠባዋለሁ። ይሄ እንግዲህ የክፍተቱ ነው። ስለዚህ እንደዚህ ባደርገው ጥሩ ይመስለኛል። ከዛ ዳራ ወይም ስትሮክ ላይ እንገባና የምንፈልገውን ስትሮክ እዚህ ጋር እናመርጣለን። እኔ ደስ እንዲለኝ ደግሞ ፒንክ ባደርገው ጥሩ ነው የሚመስለኝ። ከዛ ቀለም የሚለው ደግሞ ለዚህ ለፊደሎቹ ቀለም ነው። ስለዚህ የምንፈልገውን ቀለም እዚህ ጋር እናማርጣለን። እኔ ግን የምመርጠው አሁን የሰማያዊ ጥሩ ይመስለኛል። ከዛ አቀማመጡን ደግሞ እናንተ ትወስናላችሁ። እንደዚህ ዌስት ማድረግ ትችላላችሁ እንደፈለጋችሁ ታደርጉትና ከዛም ከዚህ ላይ ትወጣላችሁ። ከዛ ተለጣፊ የሚለው ደግሞ እዚህ ጋር የምትፈልጉትን መለጠፍ ትችላላችሁ። እኔ ግን መለጠፍ የምፈልገው የዋንጫ ነው። ዋንጫውን እንግዲህ እዚህ ጋር እንደዚህ አድርጌ ይሄንን ለጥፈዋለሁ። ከዛ ግልጽነት ደግሞ ግልጽ እንዲሆንላችሁ አያችሁ ሲያደበዝዘው እንደዚህ ሲያደርግ ደግሞ ፕላስ አድርገው ደግሞ ይጨምራል ማለት ነው። ሰብል ደግሞ ይሄ ደግሞ የከት የሚደረግበት ነው። እኔ ግን እዚህ ጋር ከት አደርገዋለሁ። እንደምትመለከቱት ከት አድርጎልኛል። ኮሎኝ ደግሞ ኮፒ ነው። ኮፒ ስለሆነ እኔ ግን ስለማልፈልግ እዚህ ጋር አሁን ላድርገው ኮፒውን ፈልገዋለሁ እኔ በእርግጥ። ከዛ እንደዚህ ካደረጋችሁ መገለባበጥም ትችላላችሁ በሁለቱም። ከዛ ዳራ ላይ ትገቡና የምትፈልጉትን ተስማሚ የሚለውን ስትመርጡ
ቱትኝ 1.1 4.5 5.4 እንደምታዩትኝ በምጥጥን አማካኝነት ለኔ ለዩቲዩብ የሚሆነ ደግሞ የ3.2 የሚሆን አይመስለኝም 5.4 ግን ይሆነኛል። ስለዚህ ይህንን አድርጓለሁ። ተካ ደግሞ የምትፈልጉትን ቀለም መተካት ነው። ስለዚህ እኔ ግን ስለማልፈልግ እንደዚህ አድርጌ እወጣለሁ። ቅርጽ ደግሞ የምትፈልጉትን የመስመር ቅርጽ ማውጣት ትችላላችሁ። እኔ ግን እንደዚህ እንደምታዩት የምትፈልጉትን መስመር ማውጣት ትችላላችሁ። እኔ ግን ስለማልፈልገው እወጣለሁ። ከዛ በእጅ መሳል ደግሞ ለምሳሌ ነው አያችሁ ስጽፈው በራሴ ሳደርገው ግን እናንተ አሁን የተበላሸባችሁ ድግፍት የሆነ ካለ ደግሞ እንደዚህ ማጥፊያ የሚለውን ታረጉትና ከዛ እንደዚህ ያደረጋችሁ መጥፋት ትችላላችሁ። እንደዚህ አድርጋችሁ አጥፉትኝ። የማትፈልጉት ሌተር ካለ ወይም የተበላሸባችሁ ዝም ብላችሁ ተስፋ ከመቁረጥ ይልቅ እዚህ በማጥፊያ ታጥፋላችሁ። ከዛ በኋላ ሙሉ በሙሉ አሁን ስራችንን ጨርሰናል ማለት ነው። አሁን እንግዲህ ይችን አሁን በይችን ማሳያችሁን በቀስቷን ማሳያችሁን የራይት ምልክቷን እሷን ትጫናላችሁ። እንደምትመለከቱት ቅድመ እይታ ያሳያችኋል። ከዛ በኋላ አስቀምጥሉታላችሁ። ፒኤንጂ ነው ጂፒጂ ነው ምናምን ይላችኋል። እኔ ግን የምንፈልገው 180 720 ባረጋውን 900 በ720 ነው። እኔ ግን የምፈልገው ኦሪጂናል ስለሆነ 180 ስለሆነ 1080 ማለት እንደዛ ስለሆነ እሺ እለዋለሁ። ከዛ በኋላ ምስል በተሳካ ሁኔታ ተቀምጧል ይለኛል። ስለዚህ ወደዚህ በቀጥታ ከዚህ ወጣና ወደ ጋሌሪ እገባለሁ፣ ቼክ አደርጋለሁ ማለት ነው። ይሄ እንደምትመለከቱት የምንፈልገው ምስል እንግዲህ እዚህ ጋር መጥቶልኛል። እንደዚህ አድርጋችሁ መጠቀም ትችላላችሁ። የዛሬ ቪዲዮ ይመስላል። ግን ከዚህ ከመሰነባበቴ በፊት ግን የማስጠነቅቃችሁ ነገር ቢኖር አንደኛ ምንድነው ልትሉኝ ትችላላችሁ። እሱም የማስጠነቅቃችሁ ነገር በእኔ ስም አድርገው የሚነግዱባችሁ እናንተ ላይ ለገንዘብ ለመስራት የሚፈልጉ ሰዎች አሉ። ስለዚህ ይሄና ይሄ ነው ቻናሌ። ስለዚህ በዚህ በታች ከማስቀምጠው ዩዘር ኔም በስተቀር በጭራሽ የኔን ሊንክ የኔ ነው ብላችሁ ጭራሽ እንዳታምኑ። ምክንያቱም እኔ በጣም እንደዚህ ነገሮችን ሰርች እያደረኩ እያየሁኝ ነው። ስለዚህ በጣም እንድትጠነቀቁ ፈልጋለሁ። ለዛሬ ያለ መልእክቴ ነው። ቪዲዮን ጨርሻለሁ። በተረፈ የምትሉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ስለዚህ አሁን እንግዲህ የምናደርገው ነገር ቪዲዮአችንን እንደፈለግን ማድረግ እንችላለን፣ ወይም ፎቶአችንን እንደፈለግን ማድረግ እንችላለን። በቀጣይ ደግሞ የምንፈልገውን ቪዲዮ እንዴት ብለን ኤዲት ማድረግ እንችላለን፣ እዛው ላይ ጽሁፍ እንዴት ማስፈር እንችላለን የሚለውን ደግሞ በጣም አስፈላጊ ስለሆነ ከእናንተ ቪዲዮ ላይ አስፈላጊ ስለሆነ እሱን እንዴት ማድረግ እንደምትችሉ እዛ ጋር አሳያችኋለሁ። ለዛሬ የነበረን ቪዲዮ ይመስላል። ስለተከታተላችሁኝ አመሰግናለሁ። ከቀሪ የዩቲዩብ ከሚያቀርብላችሁ ፕሮግራሞች ጋር ለነበራችሁን ጊዜ አመሰግናለሁ። ስለዚህ በእኔ በኩል ያለውን ጨርሻለሁ። ሌሎች ቪዲዮዎችን መመልከት ከፈለጋችሁ ተመልከቱ። ስለዚህ ከኔ ጋር ያላችሁን ጨርሰናል። በተረፈ የምትሉት ካለ ኮመንት ላይ ዲስክሪፕሽን ላይ በማስቀምጥላችሁ ኮመንት ላይ ገብታችሁ ማየት ትችላላችሁ፣ ወይም መጻፍ ትችላላችሁ። ለነበረን ጊዜ አመሰግናለሁ። ለሰጣችሁን ጊዜም ከልብ አድርጌ አመሰግናለሁ። ስለዚህ ለዛሬ የነበረን ቪዲዮን ይህን ጨርሻለሁ። እስከ ዝግጅቱ ፍጻሜ ድረስ ስለቆያችሁኝ አመሰግናለሁ። ቁም ነገር አብርሃም ነኝ። ሰላም ዋሉልኝ።